ሰላም የተከበራችሁ ቤተሰቦቼ እንዴት ናችሁ? በዛሬ ቪዲዮ ላይ ጠቃሚ ሀሳቦችን ይዤ መጥቻለሁ። በዋነኝነት የምናየው የሚከተሉትን ባህሪያት እንደ ባህል የያዘች ሴት ልጅ በምንም አይነት ሁኔታ ውስጥ በተቃራኒ ጾታ በፍቅር ሰበብ ስብዕናዋ፣ ሴትነቷ፣ እንስታዊ ማንነቷ አይደፈሩም። እነዚህ ባህሪያቶች ምንድን ናቸው? እያንዳንዱን እናያለን። እነዚህን ስብዕና በውስጣችሁ የያዛችሁን እንደ ባህል የያዛችሁና በድርጊት የምታራምዱ እህቶች እነዚህን ጠበቅ አድርጋችሁ ልትይዙ ይገባል። ከምታስቡት በላይ ከፍተኛ ጥቅም አላቸው። ስብዕናችሁም አካላዊ ውስጣዊ ማንነታችሁን አስጠብቃችሁ ሳትሰበሩ በፍቅር ስም ዋጋ ሳትከፍሉ እንድትቀጥሉ የሚረዷችሁ አቋሞች ናቸው። እያንዳንዱን ምናየው ምናልባትም አንዳንድ እህቶች እነዚህ ስብዕናዎች ውስጣችሁ ላይ ሊኖሩ ይችላሉ። አንዳንዴ ግን እነዚህን ማንነቶች ባህሪያት ለማስቀጠል አስቸጋሪ የሚሆኑባቸው ሁኔታዎችም አሉ። በተለይ ደግሞ አሁን ባለንበት ዘመን ካሉን ጓደኛሞች አንጻር ወደኛ ጋር በፍቅር ስም ከሚመጡብን ሰዎች አንጻር እነዚህን ባህሪያት ለማስቀጠል ልንቸገር እንችላለን። ግን በምንም አይነት መንገድ እጅ መስጠት የለባችሁም ለራሳችሁ ስትሉ። ይህን ቪዲዮ ለሌሎች እህቶችም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። እጅግ ጠቃሚ ሀሳቦችን የያዘ ቪዲዮ ስለሆነ ቀጥታ ወደ ሀሳቡ ከመግባቴ በፊት እኔ ዶክተር ዳኒ ይባላለሁ። የመጀመሪያው እቺ ሴት በየትኛውም ወንድ በምንም አይነት ሁኔታ ውስጥ ሴትነቷ፣ እንስታዊ ማንነቷ የማትደፈር ሴት ካዳበረቻቸው ባህሪያት መካከል የመጀመሪያው ቅጽበታዊ በሆነ አካላዊ መሳሳብ አትታለልም። ብዙ እህቶችን እያታለለ ያለው ይሄ ነው። በነገራችን ላይ ሴት ልጅ በዚህ ነገር ደካማ ናት። በተለይ ሴት ልጅ አካላዊ ነገሯን የሚያደንቅላት ከሌሎች የተለየች እንዲመስላት በጣም ከፍ ያለች አካላዊ ቦታዋ እጅግ የገነነ እንደሆነ እንዲሰማት በሚያረጋት ወንድ በቀላሉ ትሸንፋለች። ይሄ ተፈጥሯዊ ባህሪ ነው። ምክንያቱም ሴት ልጅ በባህሪዋ ከተቃራኒ ጾታ መሞገስን፣ ከተቃራኒ ጾታ አካላዊ የሆነ ነገር መደነቅን ትወዳለች። ይሄ ነገር ግን ጤናማ ወዳልሆነ ፍቅር እንዳይከታችሁ። በተለይ ቅጽበታዊ የሆነ አካላዊ መሳሳብ የጤናማ ፍቅር መገለጫ አይደለም። ምን ልላችሁ ፈልጌ ነው? አንድ ወንድ ልጅ አይቶሽ አካላዊ ሁኔታሽን ስለወደደ ምናልባት ቅርጽሽን ሊሆን ይችላል፣ ቁመትሽን ሊሆን ይችላል። አካላዊ ብለን የምንጠራቸው ልንዘረዝራቸው የምንችላቸው ብዙ አካላዊ ነገሮች አሉ። እነዛን ነገሮች አይቶ ስላደነቀ ቅጽበታዊ የሆነ ምላሽ ስለሰጠ ወዶሻል፣ አፍቅሮሻል ማለት አይደለም። ወንድ ልጅ በባህሪ በተፈጥሮ ይህ አይነት ባህሪ አለው። ቅጽበታዊ የሆነ አካላዊ መሳሳብ የጤናማ ፍቅር መገለጫ አይደለም። ድንገት ታክሲ ውስጥ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። ድንገት አይቶሽ በውበትሽ ተደንቆ ዋው ብሎ ሊሆን ይችላል፣ ጮሆ ሊሆን ይችላል፣ ተገርሞ ሊሆን ይችላል። እነዛን ስሜቶችና ነገሮች መግለጹ የጤናማ ፍቅር መገለጫ ነው ማለት አይደለም። ወይም ደግሞ ግለሰቡ ስላለው ጤናማ ባህሪ ያሳያል ማለት አይደለም። ይሄ አያታልላትም። ድንገት የሆነ ቦታ አግኝታው አይቷት ወዷት ስልክ ቁጥሯን ተቀብሎ እጅግ የአድናቆት ጋጋታን ጽፎላት ስለተግባባትና ስለተዋወቃት እጅ አትሰጥም፣ ልቧን አትከፍትለትም። ከገደብ ያለፈ አካላዊ መቀራረብን አትፈቅድም። ቅጽበታዊ የሆነ አካላዊ መሳሰብ እንዳያታልላችሁ። እቺ ሴት በእንዲህ አይነት ነገር አትታልልም። ብዙቶች በቀላሉ የሚታለሉት በዚህ ስለሆነ። ሁለተኛ፣ ጊዜን አብላልቶ በሚመሰረት የፍቅር ስሜት ታምናለች። ግልጽ ነው። ቅጽበታዊ በሆነ አካላዊ መሳሳብ የማታምን ሴት ጤናማ ባህሪዋ ምንድን ነው ከተባለ ጊዜን አብላልቶ በሚመሰረት የፍቅር ስሜት ታምናለች። አንድ ወንድ ገና አይቷት አበድኩልሽ፣ ፈነዳሁልሽ ስላላት አደነግጥም። አፍቅሮኛል በቃ ከሱ ውጭ ወደ ውጭ አትልም። በሚብላላ ጊዜም በሚወስድ የፍቅር ስሜት ታምናለች። በነገራችን ላይ የፍቅር ስሜት የሚብላላ ነው። በተብላላ ቁጥር ከፍ የሚል ነው። አብራችሁ በቆያችሁ ቁጥር የሚኖረው የፍቅር ስሜት እያደገ መሄድ ነው። ምክንያቱም የፍቅር ስሜቱ መሰረቱ የተብላላ ጊዜን የወሰደ ከሆነ መሰረቱ ምን ላይ ነው? መተዋወቅ ላይ ነው እያልን ነው። አንድ ሰው ባወቃችሁት ቁጥር ደግሞ ጤናማ ስሜታችሁ ከፍ ያለ ነው የሚሄደው። መሰረቱ ቅጽበታዊ ከሆነ ግን በተብላላ ጊዜ ውስጥ የፍቅር ስሜት ኩምሽሽ እያለ ነው የሚሄደው። በሚብላላ ጊዜ ውስጥ በሚኖር ጠንካራ ፍቅር ስሜት ታምናለች። ይሄን በደንብ አስምሩበት። ጤናማ ፍቅር መሆኑን አለመሆኑን ከምትለይበት መሰረታዊ ነገሮች መካከል አንደኛው ስኪል ይሄ ነው። በጊዜ መብላላት ውስጥ የተለየ ባህሪ መዋዠቅን የሚያሳያት ከሆነ ሄድ መጣ የሚል ከሆነ በአጭሩ ነው የምትቋጨው ፍቅሩን። ጤናማ ፍቅር እንዳልሆነ ስለምታውቅ።
ሰኞ እሳት ማክሰኞ ውሃ አይነት ነገር አይጥማትም። ሶስተኛ ህገወጥ ስብዕናንም ሰውንም አታቻችልም፣ ፓርክ አታረግም። እሷ ጋር ህገወጥ ስብዕናም ህገወጥ ሰውም ፓርክ ማድረግ አይችልም። ህገወጥ ስብዕና ህገወጥ ሰው ማለት ምን ማለት ነው? ሰውን ከሌለበትም ማለት አይደለም። ሰው በተፈጥሮም በአስተዳደግም አንዳንድ እንከኖች ሊኖርበት ይችላል። ያን አይደለም እያልን ያለ ነው። ሰውን ዲስሪስፔክት ማድረግ፣ ሰውን ከመናቅ የሚመጣ የሰው ስሜት ላይ መረማመድ፣ የሰው ማንነት ስብዕና ላይ መረማመድ፣ ሰው ፈቅዶ የሰጠን ጊዜ ላይ መቀለድ፣ መሄጃ የሌለው እስኪመስለን ድረስ ግለሰቡ ፈቅዶ የሰጠን ጊዜ ላይ፣ ፈቅዶ የሰጠን ታማኝነት ላይ፣ ፈቅዶ የሰጠን የፍቅር ስሜት ላይ መቀለድ፣ አክብሮት አለመስጠት፣ እንዲህ አይነት ነገሮች እሷ ጋር ቦታ የላቸውም። አታቻችልም። እንዲህ አይነት ነገሮችን ከፍላችሁ እንኳን ፓርክ ማድረግ አይቻልም። ከፍላችሁ ፓርክ ማድረግ አይቻልም ማለት ግለሰቧ እናንተ ጋር የመጣችሁ ንብረታችሁን፣ ሀብታችሁን፣ ገንዘባችሁን አይታ አይደለም። ያን አይታ ከመጣች ዋና መሰረቷ እሱ ስለሆነ በተሰድቧት፣ በታመናጭቋት፣ በስሜቷ ላይ በተረማመዱባት አትንቀሳቀስም። ምላሽ ግብረ መልስ አሰጥም። እች ሴት ግን እንደዛ አይደለችም። አራተኛ ጊዜ ግዙን ስብዕና ፈጽሞ አይታይባትም። ጊዜ ግዙን ስብዕና ምን ማለት መሰላችሁ? እያሳለፋችሁ እያቃጠላችሁ ያላችሁትን ጊዜ እንደ ተራ መቁጠር። ከግለሰቡ ጋር 4 ዓመት ሆናችሁ ምንም አዲስ ነገር የለም። 5 ዓመት ምንም አዲስ ነገር የለም። እንዲህ አይነት ጊዜ ተረፋችሁ ይመስል በእድሜዋ ላይ አትቀልድም። በፍቅር ግንኙነት ውስጥ ሆና ለብ ቀዝቀዝ አይነት ባህሪ ሲያሳያት የራሱ ጉዳይ በፈለገ ሰዓት ይመጣል ብላ በሚያልፉ ጊዜዎች ውስጥ ማንነቷን አታጣም። ምክንያቱም ግለሰቡ ቋሚ የሆነ ባህሪ ካላሳያትና ይሄ ነገር የሚደጋገም ከሆነ በተደጋገመ ቁጥር እየሄደ ያለው ጊዜ ነው። ጊዜ በሄደ ቁጥር እየሄደ ያለው የእሱ እድሜ ነው። ጊዜ ግዙን ስብዕና የላትም። አምስተኛ እየከፋት በውስጧ አትብሰለሰልም። እያስከፋት እየተናገሯት ውስጧን ሊጎዳ የሚችል ጤናማ ስሜት ሊፈጥር የማይችል ነገር እየተናገሯት ያን ነገር አትቋቋምም፣ አታቻችልም። ምክንያቱም ሰው ከዚህ በፊትም ብያችኋለሁ ከእናንተ ግብረ መልስ አንጻር ተነስቶ ነው ምንም ነገር ሊያደርግ የሚችለው። ያን ታውቃለች፣ ትረዳለች። ዛሬ ዝም ያላችሁት አንድ ቃል ሲናገራችሁ ዝም ያላችሁት ሰው ነገ 2 ቃል ከነገ ወዲያ 3 ቃል መጨረሻ ላይ ሊያወርዳችሁ ይችላል። ያን ትረዳለች። በሚፈጠርባት እያንዳንዱ መጥፎ ስሜቶች ውስጥ ያን ታስቆማለች። ለዛ ነገር ማቻቻል የሚባል ነገር የላትም። ያ ማለት ግን ሁሉም ሰው ፍጹም መሆን አለበት ብላ ታምናለች ማለት አይደለም። ጋጥ ወጥ የሆኑ ስብዕናዎች አሉ። እነዛን አትቋቋምም። 6ኛ የጀርባ ፍላጎትን ትመረምራለች። በደንብ አድርጋ ትመረምራለች። ጓደኞቿ ፍቅረኛ ስለያዙ በዙሪያ ያሉ ሰዎች አብሯችሁ የሚሆን ወንድ ስላለ ብቻ ፍቅር ልጀምር ብላ ካገኘችው ሰው ጋር ፍቅር ስሜት አትጀምርም። የግለሰቡን የጀርባ ፍላጎት ትመረምራለች። የጀርባ ፍላጎት የመመርመር ባህሪ ያላት ሴት ናት። ከአካላዊም ከመንፈሳዊም ስብራት ራሷን መቋቋም ማስቀረት የምትችለው። የመጨረሻውና ዋነኛው የፍቅሯ ህጎች መሰረት ጓደኞቹ አይደሉም። ፍቅሯ እንዴት መመራት አለበት፣ መደረግና አለመደረግ የሌለባቸው ነገሮች ምንድን ናቸው? እነዚህ ህጎች የነዚህ ድንበሮች መሰረቷ ጓደኞቹ አይደሉም። በዙሪያ ያሉ ጓደኞች ከፍቅረኛቸው ጋር እንደፈለጉ ስለሚሆኑ እነሱ ተምሳሌት አይሆኗትም። ፍቅረኛዋ ራሱ ደግሞ አይደለም። መሰረቷ ፈጣሪዋ ነው። በፈጣሪዋ ህግ ትታመናለች፣ ትመራለች። እቺን ሴት ማንም ወንድ በምንም አይነት መንገድ ሴትነቷን ተፈጥሯዊ የሆነ ስብዕናዋን መርዝባት አይችልም። ምክንያቱም እያንዳንዱን ነገሮች በጊዜ ግብረ መልስ የሰጠች ራሷን ስለምትጠብቅ። በዛሬ ቪዲዮ ላይ ጠቃሚ ሀሳቦችና ምክሮችን እንዳገኛችሁበት ተስፋ አደርጋለሁ። በቀጣዩ አስተማሪ ቪዲዮዎች ካገኛችሁ ድረስ መልካም ጊዜ ይሆንላችሁ።